ባሳለፍነው ክረምት ክለቦች ምርጥ የሚሏቸውን ተጫዋቾች ወደ ክለቦቻቸው ቀላቅለዋል። በዝውውር መስኮቱ የተሻለ የዝውውር እንቅስቃሴና እጅን በአፍ የሚያስጭን ውል ሲያስፈርም የነበረው ክለብ አርሰናል ነው። ለእነዚህ ዝውውሮች መሳካት የአርሰናል የጀርባ አጥንት ሆኖ ሲሰራ የነበረው ክለቦችን ወደ ላቀ ደረጃ ሲያደርስ የነበረው አንድሪያ ቤርታ ነው። ለመሆኑ ይህ ተአምረኛ ማን ነው? ይህ ሰው ስሙ የገነነው በቀድሞ ክለቡ አትሌቲኮ ማድሪድ በተለይም ይህንን ክለብ በአውሮፓ ከሚገኙ ታላላቅ ክለቦች ውስጥ አንዱ በማድረጉ ነው። በትናንሽ በጀት አንቶን ግሪዝማንንና ያኒ ኦብላክ ወደ ክለቡ ቀላቅሏል። ብዙ ሰዎች ለመሆኑ የዚህ ግለሰብ አሰራር ምን ቢሆን ነው? ሚስጥሩስ ወዴት ቢሸሸግ ነው ብለው ይጠይቃሉ። እውነት ነው። እንዴት ነው ግን ቤርታ የሚሰራው? አትሌቲኮንስ እንዴት ነው ገናና ያደረገው? ይህስ ለአርሰናል የወደፊት አቋም እንዴት ይጠቅማል? እስከ ፕሮግራሙ ፍጻሜ አብረን እንሁንና የእነዚህን ጥያቄዎች መልስ አብረን እንቃኝ። የእግር ኳሱ ዓለም ከዕለት ወደ ዕለት እየተቀየረ ነው። በፊት ቬንገርና ፈርጉሰን ለብቻቸው የክለባቸውን ክብር እንዳመጡ በዚህ ዘመን ለብቻ ማምጣት የማይታሰብ ነገር ነው። በዚህ ዘመን ትላልቅ ክለቦች የሚመጡት አንቱታን ያተረፉ የስፖርት ዳይሬክተሮች ሲኖራቸው ነው። እነዚህን ሰዎች የክለብ ማስተርማይንድ ብንላቸው ማጋነን አይሆንም። ታዲያ እስካሁን ድረስ አርሰናል ለውጥ ሊያመጣ የሚችል የስፖርት ዳይሬክተር አልነበረውም። አሁን ላይ ግን እፎይ እያለ ይመስላል። በተለያዩ ክለቦች ውስጥ ለተለያዩ ጊዜያቶች የተዋጡ ዝውውሮችን በማካሄድና በማሳለጥ እንዲሁም በክለቦች በጀት ጋር በሚስማማ መልኩ ዝውውሮችን በማስኬድ ውጤታማ ነበር። አርሰናል በዚህ ዓመት የፕሪሚየር ሊጉን ዋንጫ ቢያሳካ የዚህ ስፖርቲንግ ዳይሬክተር ሚና ከአርቴታ እኩል ያንበሳው ሚና ይወስዳል። አርሰናል በርካታ ገንዘቦችን በማፍሰስ ተጫዋቾችን ወደ ቡድኑ ቢቀላቅልም በውጤት ረገድ አመርቂ ነገር ማሳየት አልቻለም ነበር ላለፉት ዓመታት። ለምን? ምን ጎድሎ ነበር? ምናልባትም ይህ የጎደለውን ነገር ለመሸፈን ይሆን ቤርታ የመጣው? ከቤርታ በፊት የነበረው ኤዱ ጋስፐር በጥቅሉ 700 ሚሊዮን ፓውንድ አውጥቶ ነበር። ግን የወጣውን ያክል የገባ ምንም ነገር አልነበረም። ቤርታ ግን እንደዚህ አይደለም የሚሰራው። ማመንታት፣ ብዙ ማውጣት በሱ ዘንድ አይታሰብም። ሲያስብ ፈጣን፣ ሲራመድም እንደዛው። የሚያስገርመው ነገር ምን መሰላችሁ? የፕሮፌሽናል የኋላው ታሪክ ለካልኩሌሽን፣ ለስትራቴጂ እና ለፈጣን አስተሳሰብ ትልቁን ሚና ይወስዳል። እነዚህ ክህሎቶች ደግሞ ለቡድን እድገት አስፈላጊ ናቸው። አርሰናል ይህንን ስፖርት ዳይሬክተር ወደ ቡድኑ ከመቀላቀሉ በፊት ዩናይትድ፣ ቼልሲ፣ ኒውካስል እና ፒኤስጂ እሱን ለማግባባት ጥረት ሲያደርጉ ነበር። ታዲያ ቤርታ ምን አረገ? ጥሩ ኮንትራት ያለበትን ከመምረጥ ይልቅ ከሱ እቅድ ጋር የሚስማማ ፕሮጀክት ያለበትን ቡድን መረጠ። ይህ ክለብ ማን ነው ለሚለው ጥያቄ መልሱ አርሰናል ነው። ግን ለመሆኑ አንድሪያ ቤርታ ማን ነው? ይህ ስኬታማ የስፖርቲንግ ዳይሬክተር በጣሊያን በምትገኝ ሚላን የተዋጣለት ጣሊያናዊ ቢዝነስማን ነበር። የእግር ኳሱን ዓለም ጭራሽ አያውቀውም። ስራውን ብሎ የጀመረው በባንኩ ዓለም ነበር። ማርኬት አናላይሲስ፣ ትሬንድ ፎርካስቲንግ እና ስትራቴጂክ ኢንቨስትመንት ወደ እግር ኳሱ ዓለም ከመምጣቱ በፊት የተሳተፈበት የሥራ መስክ ነበር። ለሚሰራው ሥራ ቋንቋ እንቅፋት እንዲሆንበት እንኳን አልፈቀደም። ከእናት ቋንቋው በተጨማሪ ስፓኒሽና እንግሊዘኛ አቀላጥፎ መናገር ይችልበታል። በ2025 ከአትሌቲኮ ማድሪድ ሲወጣ እንግሊዘኛውን በማቀላጠፍ ሂደት ተወጥሮ ነበር። እንደ ፈረንጆቹ 2002 ለ4 ዓመታት ቤርታ በጣሊያን የበታችኛው ሊግ የሚገኘው ካርፔኔዶሎ የእግር ኳስ ቡድን ግንባታ ስራውን ብሎ ጀመረ። በስራው ውጤታማነት የተነሳ ዝናው ከጅምሩ ጣሊያን የ2012 ዩሮን ስታሸንፍ የነበረው አሰልጣኝ ሴዛር ፕራንዴሊ ጆሮ ይደርሳል። ይህ አሰልጣኝም ለቤርታ የስፖርቲንግ ዳይሬክተር ሚና ይሰጠዋል። ከዚህ በኋላ 3 ዓመታትን በፓርማ 2 ዓመታትን ደግሞ በጄኖዋ ቆይታ አድርጓል። ከነዚህ ዓመታት ቆይታ በኋላ አሁን ላለበት የብቃት ጥግ አትሌቲኮ ማድሪድ ስራውን ብሎ ጀመረ።
አትሌቲኮ በቆየበት 11 ዓመታት በቡድኑ የተከበረ ስፖርቲንግ ዳይሬክተርም ሆኗል። በአትሌቲኮ ቆይታው በተፎካካሪነቱ ከባርሴሎናና ሪያል ማድሪድ የማይተናነስ ቡድን እንዲገነባ የበኩሉን አስተዋጽኦ አድርጓል። አትሌቲኮ ቁልፍ ተጫዋቾችን በሚያጣበት ጊዜ እንኳን ቡድኑ ባለበት የተፎካካሪነት ቴምፖ እንዲቀጥል እገዛን አበርክቷል። ከጥቂት ደቂቃዎች በፊት ትላልቅ ክለቦች እሱን ለማስፈረም ደፋ ቀና ሲሉ እንደነበርና እሱም የእነሱን እርምጃ እንዳልተቀበለው ነግሬያችሁ ነበር። ግን ለምን አርሰናልን መረጠ? አርሰናል በወቅቱ የያዘው ራዕይ ትልቅ ነው። ከራዕዩና እቅድ እኩል ትልቅ በጀትም መድቧል። ትክክለኛውን አሰልጣኝ በቡድን ውስጥ ይዟል። ከዓለማችን ኮከብ ተጫዋቾች አብዛኞቹ የሚገኙት አርሰናል ውስጥ ነው። ቤርታ አርሰናልን ያየው ለትልቅ ዓላማ የሚፋለም ክለብ አድርጎ ነበር። ለዚህም ነው ከበርካታ ክለቦች ጥያቄ እምቢታ ለአርሰናል እሽታን ያሳየው። በአትሌቲኮ ማድሪድ ኮከብ ተጫዋቾች በብቃታቸው እስካልቀጠሉ ድረስ ቤርታ እነሱን ለማባረር ምንም ርህራሄ አያሳይም ነበር። ጎዲንና ኮስታ ከችሎታቸው ጥግ ሲወርዱ ደህና ሰንብቱ ብሏቸዋል። ለቤርታ ይህ ሂደት ፐርሰናል አይደለም። እሱን የሚገዛው ቁጥር ብቻ ነው። ዳታው የተሻለ እንቅስቃሴ እያሳዩ አይደለም ካለ አለ ነው። ለሱ የሚያስጨንቀው ጉዳይ አይደለም፣ ቀላል ነገር ነው። ለበርካታ ዓመታት አርሰናል ከዛሬ ነገ ይሻሻሉልኛል ብሎ የሚጠብቃቸው ተጫዋቾች ነበሩ። በቤርታ አማካኝነት ግን ተሰናብቷል። ይህንን ቆራጥነት አርሰናል አጥቶት የነበረው ነበር። ቤርታ አርሰናል ከደረሰ በኋላ ለቡድኑ ነቀርሳ የነበሩ ተጫዋቾችን ከማሰናበት በተጨማሪ የቡድኑ የወደፊት ግንባታ ላይ ቁልፍ ሚና ያላቸውን ተጫዋቾች አስፈርሟል። እንደነዚህ አይነት ትራንስፎርሜሽን አንድን ቡድን ምን ያክል እንደሚጠቅም በሌሎች ክለቦች ተመልክተናል። እስቲ የሊቨርፑሉን ሚካኤል ኤድዋርድ ለሊቨርፑል ምን ያክል እንደጠቀመ ተመልከቱ። ሳዲዮ ማኔና ሳላህን ወደ ቡድኑ ቀላቅሎ ወርልድ ክላስ አድርጓል። ይሄ ነው ስፖርቲንግ ዳይሬክተር ማለት። በቤርታ ምክንያት አንቶን ግሪዝማን የአትሌቲኮ ቁልፍ ተጫዋች ሆኗል። ያን ኦብላክ ወርልድ ክላስ በረኛ ተደርጓል። ሮድሪ የመሃል ሜዳው ንጉሥ ተደርጓል። እነዚህን ሁሉ ያመጣው ቤርታ ነው። እርግጥ ነው ከሰው ስህተት ከብረት ዝገት አይጠፋም። ቶማስ ሌማር እና ጃኦ ፌሊክስ በቤርታ ስር ፍሬ ያላመጡ ዝውውሮች ነበሩ። ግን በቃ አለ አይደል 90% ዝውውር የተሳካ ሲሆን በ10%ቱ ብትከስርም ብዙ አሳሳቢ ነገር አይሆንም። በ90%ቱ ብቻ ይሳካልህ። የቤርታ ስኬት የመጣው በቁጥሮች አሃዛዊ ማስረጃ ብቻ አይደለም። ከሰዎች ጋር እንዴት መገናኘት እንዳለበት ያውቅበታል። ሱፐር ኤጀንት ከሚባለው ጆርጊ ሜንዴስ ጋር ጥሩ የሚባል ግንኙነት ነበረው። የአትሌቲኮ ትላልቅ ፊርማዎች የሆኑት ዲያጎ ኮስታና ራዳሜል ፋልካኦ በዚህ ኤጀንት በኩል የተገኙ ናቸው። በሥራ ጥንካሬውም የተወደሰ ነው። እንዲያውም በአንድ ወቅት በ10 ቀናት ውስጥ 10 የአየር በረራዎችን በማካሄድ የተጫዋች ዝውውሮች እንዲጠናቀቁ አድርጓል። ተጫዋቾች ስማቸው ከመታወቁ በፊት ብቃታቸውን መርምሮ ወደ ቡድን ይቀላቅላቸዋል። ግን ትክክለኛውን ተጫዋች ማስፈረም የግማሽ መንገድ ጉዞ ነው። ቀሪው ግማሽ እነዚህ ተጫዋቾች ለአሰልጣኙ የአጨዋወት ፍልስፍና በቀላሉ ይሳካሉ ወይ በሚለው ይሸፈናል። ታዲያ ምርጡን የስፖርት ዳይሬክተር ከምርጥ አሰልጣኝ ጋር ስታዋህዱት ውጤቱ ምን እንደሚመስል መገመት ቀላል ነው። አንድሪያ ቤርታ ሁሉንም እሺ የሚል ዳይሬክተር አይደለም። ከአሰልጣኞች ጋር ቤርታ አትሌቲኮ ቁልፍ ተጫዋቾችን ባጣበት ጊዜ ክለቡ በተወዳዳሪነት እንዲቀጥል እገዛ ያደርግ ነበር። ከዲያጎ ሲሞኒ ጋር አብሮ በመሆን 2 የላሊጋ፣ 2 የዩሮፓ ሊግ፣ 3 የዩኤፋ ሱፐር ካፕ፣ 2 ሻምፒየንስ ሊግ ከቡድኑ ጋር አሳክተዋል። ታዲያ ምርጡ የዳይሬክተርና ማናጀር ጥምረት ማለት ይሄ አይደል? አትሌቲኮ ከስፔን ጃይንትስ፣ ሪያል ማድሪድ እና ባርሴሎና ጋር ተፎካካሪ የሆነው ዋንጫዎችን ከመንጋጋቸው የሚያስጥለው በዚህ ጥምረት ምክንያት ነበር። ይህንን ጥምረት በአርሰናል ቤት በደንብ እንደምናየው
አንዳች ጥርጣሬ የለንም። ለዛሬ በዚህ አበቃን።